ተው ጃክ፣ አይሆንም ተው በእናትህ እንዴ! እንዴት ነው የምወደህ ረፍረፍ ጃካዬ። በዚህ ማሊያ ይዤሃለሁ፣ ይኸውላችሁ በዚህ ማሊያ ስንት ነገር አሳልፈናል አይደል ጃካዬ። በቃ በእናትህ ተው እንዳታረገው። ጀማው ኦፊሻሊ ጃካ ወደ ቼልሲ ሊያቀና እንደሚችል ፋብሪዚዮ እንግዲህ አሁን ተናግሯል። እንደሚለው ከሆነ ቼልሲ ቁርጠኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። አሎንሶ የፕሮጀክቱ አባል እንዲሆን በተለይ ደግሞ ይሄ ልጅ ልምዱ እጅግ የካበተ ስለሆነ ቡድን ከመምራት አንጻርም ከፍተኛ ሚና ሊጫወት እንደሚችል ያምናልና ወደ ስታንፎርድ ብሪጅ ሊያመጣው ነው ይሄንን ተጫዋች። ማንዬ እኔ በቼልሲ ማሊያ ጃካን ላይ አልፈልግም። አርቴታ የምታስፈርመው ከሆነ ይሄ ልጅ ያስፈርመው ድጋሚ። በቃ ቶፕ 6 ቡድኖች ላይ ጃካን ላይ አልፈልግም። እንዴ ምን አይነት ደመኛ እንዴት ታጋይ ተዋጊ እንደነበረ ለኛ ታውቁታላችሁ አይደል? አይ ቼልሲ በተዘዋዋሪ በዚህ ልትበቀሉ ነው ማለት ነው። ምን አይነት ነገር ነው? ጃካ ግን በጣም የአርሰናል ደጋፊን በቃ ባካችሁ ጥሉኝ፣ ኧረ ጥሉኝ፣ ተው ጥሉኝ እያለ በግድ እየለመነን ያለ ነው ይመስለውና እንደሰማነው እንግዲህ አሁን ጃካ በግል ጨርሷል ተብሏል ቼልሲ ሊገባና ጃካ በጣም በቃ የተሳሳተ ሙቭ ነው እያረገ ያለው። አርፎ ሰንደርላንድ በቃ ቢጫወት እዛ ሆኖ ልክ በቀደም ሲጫወት ከአርሰናል ጋር እንደነበረው ተጫዋቾቻችን ካልገድዬ ካልሞትኩ ሲል እንደነበረው እንደዛ ቢያደርግ ይሻል ነበር። ጨራሽ ቼልሲ በጣም የተሳሳተ ሙቭ ነው። አሁን ምን መሰላችሁ አሁን ኬሪየሩ መጨረሻ ላይ ምናምን ያለው እሱ ቼልሲ ገብቶ በቃ የቼልሲ ደጋፊም ከተወሰነ ጊዜ በኋላ ይጠላዋል፣ የአርሰናል ደጋፊም ይጠላዋል። ከዛ ኬሪየሩ ወፍ በእርግጥ እሱ ተጠላም ምንም ላይ መስሎ ይችላል፣ ግን በቃ የኦባሜያንግ አይነት እጣ ፈንታ ከኦባሜያንግ የባሰ አይነት እጣ ፈንታ ሊደርሰው የሚችለውና ጃካ በጣም በቃ የተሳሳተ ሙቭ ነው እያደረገ ያለው። በእርግጥ ያው ከአሎንሶ ጋር ድጋሚ መስራት ፈልጋለሁ ብሎ ነው አሎንሶም እሱም በጣም ይፈልገዋልና ያው ቼልሲ እንደሚታወቀው ቡድን ውስጥ ያው መሪ የለምና ጃካንም ያው እንደዛ ሊጠቀሙበት ፈልገው ነውና እኔ በቃም የተሳሳተ ሙቭ ነው የምለው። እናንተስ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ንገሩኝ። ይመቻችሁላችሁ። ሃንግማን ግራኒት ዣካን ለማስፈረም ተፍተፍ እያለች ነው የምልህ። ይሄ የሚያሳየው ዣቢ አሎንሶ ሙሉ በሙሉ መሪውን ይዞታል ነው የምልህ። ምክንያቱም በብሉኮ አካሄድ ከስትራስቦርግ ነው ከ22 ዓመት በታች ነው። ምክንያቱም ለመሸጥ ነው አገባርኛ ብራይተን ሙሉ ማራመድ ነው የምንፈልገው ነው አቋማቸው። የ33 ዓመት ግራኒት ዣካን ካመጡ ደግሞ አላ ኤክስፒሪየንስ ምናምን በሚለው ሐሳብ ዣቢ አሎንሶ አሳምኗቸዋል ማለት ነው። ለመሸጥ ሐሳብ የላቸውም ማለት ተረዳኝ አይደለ? ግራኒት ዣካ ግን ከኛ ሲወጣ 30 ዓመቱ ነበር ባይዘው ትዝ የሚላችሁ ከሆነ እና አሁን ብሩኖ ጊማራይስን ዛሬ ፕሪሚየር ሊግ ለመብላት ዛሬ ቻምፒየንስ ሊግ ለመብላት በ28 ዓመቱ በቅርቡ 29 ዓመት ሲሆን ለሚመጣ ሰው የአርሰናል ደጋፊ እያለቃቀሰ ነው። አቤት ትራንስፈር ዊንዶ ሲጀመር የአርሰናል ደጋፊ ቤርታ 9-10 መስመር አዘጋጅቶ ከዛ ላይ ባለቀ ሰዓት እንደሚያደርግ አምና አሳይቷል። ዝም ብለህ ጠብቅ ነው የምልህ። ግራኒት ዣካ የሚገርም ሳይኒንግ ነው። 33 ዓመቱ ቢሆንም ማለት ነው ሰንደርላንድ ላይ ያደረገውን ሰርቪስ ለቼልሲ ያደርጋል ብዬ እገምታለሁ። ግን ይሄ ምን ማለት ነው? ዣቢ አሎንሶ ሬት ማድረገው ማናጀር ነው። ምን ያመጣላችኋል? የሆነ ነገር ያመጣላችኋል። ማሬስካ እንዳመጣላችሁ የሆነ ነገር ያመጣላችኋል። ትደሰታላችሁ። በቂ ነው ብለህ ትቀበለዋለህ። ምክንያቱም የሮማን አብራሞቪች ቼልሲ ሞቷል። የለም ማን ዩክሬን ጋዝ ስቴሽን የተቀበረው ማለት ገባ አይደል? ቀብር ደርሰናል። አርአይፒ ኬዝ ገባ። ስለዛ የሆነ ነገር ያሳያል። ምርጥ ሰው ስለሆነ ማለት ባየር ሊቨርኩሰን ሄዶ ያለ በጀት የሆነ ነገር የሰራ ሰው ስለሆነ እናንተ ጋር የሆነ ነገር መስራት ይችላል። ኤፍኤ ካፕ የሚቀጥለው ዓመት ታዘጋያለሽ ነው ልጅ በቃ ታዘጋያለሽ። ይሄ ነገር ቀልድ መሆን አለበት እንዴ? ቼልሲ ግራኒት ዣካን ለማስፈረም ጥረት እያደረገ ነው። ብቻም አይደለም ኦሬዲ ልጁ በቃል ደረጃ ተስማምቷል እየተባለ ነው። ኧረ በለው ቼልሲ በቃ አብዶለታል። ሌላ ምን ማለት ይቻላል? ኮፒ ሊንክ ጉድ ሳይሰማ መስከረም አይጠባ አሉ። እውነታቸው እኮ ዣካ ወደ ቼልሲ። አዎ ሰምተኛል። ግራኒት ዣካ ወደ ቼልሲ። ፋብሪዚዮ አሁን ከደቂቃ በፊት ያስነበበው መረጃ ምን ይላል? የቼልሲ ያልተጠበቀው የክረምቱ ሳይኒንግ ሊሆን ይችላል ብሎ እንግዲህ አስቀምጦታል ማለት ነው። ይሄ ልጅ ከዣቢ አሎንሶ ጋር ድጋሚ መስራት ይፈልጋል፣ ወደ ለንደንም መመለስ ይፈልጋል ሲል እንግዲህ አስነብቧል ማለት ነው። ሌሎች መረጃዎች ደግሞ ስንመለከት በግል ጥቅማ ጥቅም ከቼልሲ ጋር ተስማምቷል። አሁን የቀረው ቼልሲና ሰንደርላንድ ነው። ሰንደርላንድ ደግሞ በልጁ ጉዳይ ላይ አያካብዱም ተብሏል ማለት ነው። የቼልሲ ደጋፊዎች በዚህ ዙሪያ ላይ ምን ትላላችሁ? የአርሰናል ደጋፊዎችስ ምን ትላላችሁ? እውነት ለመናገር ማለት ነው ልምድ ያለው ተጫዋች ስንል የነበረውን አሁን ጥቅሙን እዚህ ጋር ታዩታላችሁ። በቃ ይሄ ምረ ወጠጤ ጎረምሳ ፈላ ምናምን የተሰበሰበበትን ቲም ስርዓት ያስይዛታል ማለት ነው።
አለቀ። እኔ ተመችቶኛል። የእናንተን ሀሳብ ኮሜንት ላይ ያሳውቁኝ። ፎሎ እንዳይረሳ። ሰበር ዜና ዣካ ወደ ቼልሲ ለመቀላቀል ተቃርቧል። ተጫዋቹ ዘብላካት ጥቋቁር ድመቶቹ ሰንደርላንዶችን የዣቪ አሎንሶን ቼልሲን ለመቀላቀል እፈልጋለሁ፣ የዣቪ አሎንሶን አዲስ ፕሮጀክት መቀላቀል እፈልጋለሁ ሲል በግልጽ ነግሯቸዋል። ዣቪ አሎንሶም የቀድሞ ተጫዋቹን ወደ ቼልሲ ለማምጣት ቼልሲዎቹን አሳምኗቸዋል ማለት ነው። ይሄ ዝውውር ሊጠናቀቅ በጣም ከጫፍ ደርሷል። ይህ ተጫዋች ቼልሲን በጣም ይጠቅማል ብዬ ነው የማስበው። የዊኒንግ ሜንታሊቲ በጣም አስገራሚ ነው። በዚህ በዲፌንስ ሚድፊልደር ቦታ ላይ ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል ያለውን ትራንዚሽን በደንብ ባላንስ ማድረግ ይችላል። የዊኒንግ ሜንታሊቲው ልምዱ ሊደር ነው። በዛ ላይ ከአሰልጣኙ ጋር በጀርመን ቡንደስሊጋውን አሳክቷል። ስለዚህ ዣቪ አሎንሶ የሚፈልገውን አይዲዮሎጂ አይደንቲቲ በቼልሲ ቤት ለመተግበር ነገሮችን ቀላል ያደርጉለታል ብዬ አስባለሁ። ዣካ ቡድኑ ሊድ በማድረግ ማለት ነውና ለቼልሲ ቆንጆ ዝውውር ይሆናል ብዬ ነው የማስበው። ኦልሞስት የተጠናቀቀ ዝውውር ነው የሚመስለኝ፣ የሚቀር አይመስለኝም ማለት ነው። ለማንኛውም እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ግራኒት ዣካ በግል ጥቅማጥቅም ከቼልሲ ጋር ተስማምቷል። አሁን የሚቀረው የሰንደርላንድና የቼልሲ ስምምነት ነው። እኔ ፋይናሊ ቼልሲ ልናይ ነው እንዴ? እኔ ቼልሲ ልናይ ነው መሰለኝ። ገባ? አሁን በጣም ነገሮች እያማሩ ነው መሰለኝ ነው የምልህ። ግራኒት ዣካ የሆነ ፒኩ ላይ ሆኖ ወይ ደግሞ ይሄ የምትመርጠው አይነት ተጫዋች ሆኖ ምናምን አይደለም። ይሄ ውሳኔ ከየት እንደመጣ በግልጽ ማወቅ ይቻላል። በቃ የአሎንሶና የአሎንሶ ውሳኔ ነው። ገባ አይደል? ብሉ እኮ የሚወስኑት እነዛ የ19ና የ18 ዓመት ተጫዋቾች የሚያስፈርሙበት ጊዜ ሊያበቃ ነው እንዴ? ምክንያቱም ከ33 ዓመት ወደ 34 ዓመት እየተሸጋገረ ያለ ተጫዋች ልክ እንደ ግራኒት ዣካ ቼልሲ ማለት ብሉ እኮ ሲያስፈርም አላየንም። እና ይሄ አዲስ ጅማሬ ይመስላል ጋይስ። የውላችሁ በእርግጥ ብሉ እኮ ላይ 100% አይደለም የሆነ 0.5 መተማመን ከባድ ነው ግን እና ብቻ በመጨረሻ ይለቅ ይሄ ትራንስፈር አልቆ የቼልሲ ወደ ቼልሲ ይምጣ ግራኒት ዣካ በቃ ያኔ ነገሮች እየተለወጡ እንደሆነ ማመን እንችላለን ማለት ነው። እና እንደ ግራኒት ዣካ ያለ ከ33 ወደ 34 ዓመቱ እየተሸጋገረ ላለ ተጫዋች ማለት ፌር የሆነ ገንዘብ ካላችሁም ከ10 እስከ 20 ነው። በቃ ኢነፍ ነው። ግን ቼልሲ ለማቅረብ እያሰበ ያለው ከ25 እስከ 30 አካባቢ ነው። እኔ ይፈልጋለሁ ይሄን ትራንስፈር። እንዳልኳችሁ ነው ግራኒት ዣካ ይሄ ኳሊቲ ምናምን ያለው ተጫዋች በቃ ይሄ ፒኩ ላይ ያለ ምናምን ሆኖ አይደለም። ግን አሁን ቼልሲ ውስጥ ካያችሁ እንደዚህ አይነት ሰው በዚህ አይነት ሰዓት ላይ የሚያስፈልገን ነው። ለሚቀጥሉት 1-2 ዓመታት በደንብ የሚረዳን ምናልባት የቻምፒየንስ ሊግ ስፖርቱን እንድናገኝ ከረዳን ከዛ በኋላ ሌላ ተተኪ መፈለግ እንችላለን እና ይሄ 100% ትክክለኛ ትራንስፈር ነው። እና ግራኒት ዣካን የምናስፈርም ከሆነና ይህን ትራንስፈር የምንጨርስ ከሆነ ፋይናሊ ጋይስ ወደ ቼልሲነት ልንመለስ ነው። ገባችኋል? በቃ ይመስላል እና ይህን ቪዲዮ ፖስት እያደረኩ ያሉት ከመሸ ስለሆነ ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። ይቻማችሁ።